በነፃ የማይሰጥ ነገር በነፃ ልሰጥህ ነው። በደንብ አዳምጥ። የሪል ስቴት ሻጮችን ምናምን ስታቸው ወይም ደግሞ ስታናገራቸው ሽያጭ ላይ ወሳኙ ነገር ማዳመጥ ነው የሚለው። ሁሉም አዳምጥ ይለዋል። እሺ እነሱ የሚያዳምጡት ከደንበኞቻቸው ጋር ተቀምጠው የሚያወሩበት ታይም አላቸው። ምን ነገር ገብተዋል አይደለ? ቢያንስ ደንበኞቻቸውን ሲያገኙ ምናምን የሆነ ቦታ ቁጭ ብለው ምናምን የማውራት እድል አላቸው። አዳምጥ ሲሉህ ግን አንተ ሱቅ ያለህን ሰው እንዴት አድርገህ እንደምታዳምጥ ነግረውህ አያውቁም። የትኛውም ሻጭ ጠይቅ፣ ሴልስ ያለ ሰው ማለት ነው። መንገዱን አይነግሩህም፣ አዳምጥ ብቻ ነው የሚሉ እና ከተረዳሁት ነገር ውስጥ አንድ ነገር ልንገር። ስታዳምጥ መጠቀም ያሉብህ ነገሮች ማለት ነው። ሱቅ ላይ ስትሆን በተለይ እነሱ እንደሆነ ታይም አላቸው ብያለሁ፣ እድሉን አግኝተውታል ብያለሁ። አንተ ግን ሱቅ ላይ ሆነ ደንበኛህን ተቀመጥ አትለውም። ገብቶሃል? ተቀመጥና ናውራ አትለውም። ሊገዛህ መጥቶ ገባህ አይደለም? እና አንድ ምሳሌ እንውሰድ። ለምሳሌ ጫማ ቤት አለ። ከዛ የሆነ ደንበኛ ይገባል። ልክ ሲገባ ማድረግ ያለብህ ነገር አዳምጥ የሚለው ቃል ሰውየው እንዲያወራህ አድርገው ነው። እንዲያወራህ የምታደርገው ደግሞ ጥያቄ በመጠየቅ ነው። ምን አይነት ጥያቄዎችን ነው መጠየቅ ያለብህ የሚለውን ነገር በትንሹ እነግርሃለሁ። ልክ ደንበኛ ሲገባ ተነስተ ይሄ ጫማ ለአንተ ይሆናል አትሉ። ገብቶሃል አይደለ? እሱ የሚፈልገውን ነገር መጀመሪያ ማወቅ አለብህ። ስለዚህ ሰላምታ ከጠየቅከው ምናምን በኋላ ያው ፍሬንድሺፕ ፋሚሊነትን ለመፍጠር ሰላምታ ያስፈልጋል። በፈገግታ ሰላምታ ትጠይቀዋለህ። ከዛ በኋላ ምን አይነት ጫማዎችን ላሳይህ ትለዋለህ። ኦሬዲ ጫማ ቤት ነው፣ ጫማ ለማየት ነው የገባው፣ ሌላ ቃር ለማየት የገባው። ስለዚህ ምን አይነት ጫማዎችን ላሳይህ ትለዋለህ። ለምን እንደፈለገው ማለት ነው ያን ጫማ። ኦኬ ቆዳ ጫማዎችን የፈለኩት ይልሃል። ኦኬ ቆዳ ጫማዎችን የሚፈልግ ከሆነ እይታህ ወይም ደግሞ ዳይሬክሽን ወደ ቆዳ ጫማዎች ይሆናል ማለት ነው። ስኒከሮች የሚባሉ ጫማዎችን ከአእምሮ ታውጣና ዳይሬክሽን ወደ ቆዳ ጫማዎች ይሆናል ማለት ነው። ለምን አይነት ፕሮግራም ነው የፈለከው ደግሞ ምን አይነት ከለር ይመችሃል ምናምን ትለዋለህ። የሚመቸውን ከለር ይነግርሃል። ስለዚህ ሌሎች ከለሮችን አግል ያወጣህ ማለት ነው። ተረዳኸኝ አይደለ? ከዚህ በፊት እንደዚህ አይነት ጫማዎችን ሞክረህ ታውቃለህ ትለዋለህ። አዎ ሞክሬ እኮ ብሎ የሆነች ፔን ይነግርሃል። ወይ ያቃጥላሉ ሊል ይችላል፣ ወይ ደግሞ ቶሎ ያልቃሉ ሊል ይችላል። የሆነ ነገር ይልሃል። ኦኬ አሁን ድክመቱን አገኘ፣ ዊክ ፖይንቱን አገኘህ ማለት ነው። በቃ የምትፈልገው አንድና አንድ ነገር ይሄ ነው። ጨረስክ፣ ስራህን ጨርሳል። በቃ ከዚህ በላይ አትሂድ ብዙ። ከዛ ምን ታደርጋለህ? የሚፈልገውን ከለር፣ የሚፈልገው አይነት ቆዳ እና ደግሞ ከምን አይነት ብራንድ እንደተሰራ እና ደግሞ እንደ እሱ እንደሚፈልገው እንደሚቆይለት ገብቶሃል፣ እንደማያካትለው አድርግ አብራርተህ ትሰጠዋለህ። ያ ማለት ነው ይሄ ጫማ እንደዚህ አይነት ብራንድ ነው፣ ስለዚህ ከእንደዚህ አይነት ቆዳ ነው የተሰራው እና ደግሞ አያካትልም ምክንያቱም እንደዚህ አይነት ነገሮች ስላሉት እያልከልክ ነገር ገብቶሃል አይደል? እንደዚህ ብለህ ስትነግረው ኦኬ የምርም ይሄ ሰውዬ አዳምጦኛል፣ የምፈልገውን ነገር አውቋል ብሎ እንዲያስብ ነው የምታደርገው። አለቀ በቃ። አዳምጥ የሚሆነው ነገር ይሄ ነው። ሌላ ምንም የሆነ ከባድ ስትራቴጂ የለውም። ስለዚህ በምንም አይነት ሴክተር ውስጥ እንደዚህ አይነት ጥያቄዎችን እየጠየቅ ደንበኛ ምን አይነት ነገር እንደሚፈልግ አውቀህ መሸጥ ትችላለህ ማለት ነው። እንደ ምሳሌ ነው ጫማ ቤት ውስጥ ነው ምንም አይነት ስራ ሊሆን መጠየቅ የሚያሉብህን ጥያቄዎች አዘጋጅ ለራስህ። በቃ በምን አይነት መልኩ መጠየቅ አለብኝ ብለህ ተዘጋጅ። ከዛ በኋላ በጠይቅ አዳምጥ፣ ፔኑን አገኝ። በቃ ዳይሬክሽንን ብቻ እያጠበቅ ከለር እያጠበቅ እንደመጣ ነው እንደዛ እያጠበቅ ፔኑን ማግኘት ማለት ነው።